ጥርስ፣ ትዝታ እነዚህ ሁሉ የተሸነፉ ሰዎች ቃል ናቸው። ትናንትና ሞቷል። ዛሬ የኔ ቀን ነው። አፍርሱት። ልጄ የአሁኑ አርክቴክት፣ ይህንን ደብዳቤ የምታነበው እኔ የገነባው ሲያረጅ አንተ የምትገነባው ደግሞ አዲስ ተስፋ ይዞ ሲመጣ መሆኑን አውቃለሁ። አንድ ሾርት ሙቪ ፕሮዲስ ለማድረግ በጣም የተሯሯጥን ነው ያልነው። ዛሬ መጨረሻ ቀረጻ ትቀረናለች። እሷን ቀረጻ ለማድረግ አንድ ሰው እየፈለግን ነው። አግኝተናል። ሴታፑን ካመቻችን በኋላ በቀጥታ ወደ ቀረጻ እንገባለን። ያገኘነው ሎኬሽን ይመስላል። ጥሩ ስራ እንዳይዘን እንደምንመጣ አልጠራጠርም። አብረን እናያለን። ለምን ይሄን ቦታ መረጥክ? ይሄን ቦታ የመረጥነውማ ከዚህ በፊት የቀረጽነው ቪዲዮ ጭቃ ቤት ስለሆነ አይ አይደለም። ለምን በትክክል ላይ ከታሪኩ ጋር ምን ተያያዥነት ይኖረዋል ይሄ ቦታ? ከታሪኩ ጋር ምን ያገናኝ? ምን? ኧረ እባክህ ታሪኩ ጭቃ ቤት ላይ ስለሚሰራ አይደል እንዴ? አሁን እንዳይታወቅብህ ነው ዳይሬክተርነት አትይተው። ጥርስ፣ ትዝታ እነዚህ ሰው እሜት 40 የሆኑ ሰዎችን ጭምር መደምሰስ አለበት። ዛሬ የኔ አይደለም ትናንትና ሞቷል። ና ሶስት ሁለት አንድ ጀምር። ዛሬ የኔ ቀን ነው። አፍርሱት። አሪፍ ነበር። ኩኩሻ አራ ታረቸ አልቀረችም። አፍርሱት። አክሽን ሚኪ ሬዲ? አንድ ይወጣብኛል ደስ አንድ ቶኮ አይ አብረው ለማ ሰዲ በጣም ምርጥ